ብዙ ሰው ጭንቅላት ማሰብ እንደሚችል ወረቀት ላይ ራይትና ኤክስ በመሆን ጭንቅላት ለማሰብ ይላል እንጂ ብዙ ሰው ግን ለማሰብ አይጠቀምበትም። ምን አለፋችሁ ስጋትና ፍርሃት ዋናው ሞቲቬሽን ጧት ተነስቶ ቦዲውንም ጭንቅላቱንም ለምንድን ነው የሚጠቀምበት? ከፍርሃቱ እንዴት መውጣት እንዳለበት እየፈራ ይኖራል። ከአካል በላይ መሆን አለበት፣ ከእንስሳ በላይ። እንስሳም አካል ስላላቸው እነዚህ ሰዎች ምን ብለው ያምናሉ መሰላችሁ? ህይወት እኔ ላይ እየተከሰተች ነው፣ ዘንድሮ ደግሞ አወረደብን፣ ደግሞ ሊገሉን ነው። ከአካል በላይ መሆን አለብን፣ ከእንስሳ በላይ። እንስሳም አካል ስላላቸው አሁን ከእንስሳ በላይ ሆነን የሚባለው የሚቀጥለውን ደግሞ ማወቅ አለብን፣ which is ህሊና ማለት ነው፣ ሐሳብ። ብዙ ሰው ጭንቅላት ማሰብ እንደሚችል ወረቀት ላይ ራይትና ኤክስ በመሆን ጭንቅላት ለማሰብ ይላል እንጂ ብዙ ሰው ግን ለማሰብ አይጠቀምበትም። አሁንም ጭንቅላቱን ቢያስብም የሚያስበው የምኑን ነገር ለማሟላት? የአካልን ጥያቄ ለማሟላት። እንደሱ ከሆነ ጭንቅላትም የአካል ታዛዥ ሆነ ማለት ነው። ማዘዝ ሲገባው ምን ሆነ? ታዛዥ ሆነ። ህሊና ፈጣሪ በሰጠን ሜዳ ልክ፣ ልብ አድርጉልኝ፣ ህሊና ምድርን ይፈጥራል እያልን አይደለም። ፈጣሪ በሰጠን ሜዳ ልክ፣ አንደበት ፈጣሪ በሰጠው ሜዳ ልክ፣ ጸሎት ኃይል አለዋል አለው። የስ ያሉት ጥቂቶች ናቸው። ለምን አብዛኛው ሰው ትሰጠኛለህ አትሰጠኝም ከማለት የዘለለ ጸሎት አያደርግም። አሜዚንግ ፓወር አለው ጸሎት። በተሰጠን ሜዳ ልክ ኃይላችንን ተጠቅመን ለሰው ማገልገል ነው፣ ለራስ እንዲያልፍልን ነው፣ ለአካል ነው፣ ለህሊና ነው፣ ለነፍስ ነው፣ ወይንም ደግሞ ለመንፈስ ነው። መስራት፣ ማገልገል፣ ማድረግ፣ መድረስ የምንፈልግበትን ቦታ እንድንደርስ የግል ስብዕና ላይ ሌቭልስ አሉ። ኮንሽስነስ የምንለው ማለት ነው፣ የንቃት ደረጃ። በደንብ አዳምጡ። ሰውነታችሁን አካላችሁ ላይ አዌር ናችሁ አይደላችሁም ብዬ ብጠይቅ አዎ ነው ወይስ አይደለም ነው መልሳችሁ። በደንብ አዳምጡ። የስሜት ሕዋስ የቁሳቁስ ነገሮችን እንድንኖር ያደርገናል። that's a level of awareness። የአዌርነስ ደረጃ ነው፣ የግንዛቤ ደረጃ ነው። ነገር ግን እኔና እናንተ ይህን ቁሳቁስ ብቻ ነን ወይ ለሚለው አይደለም። ግንዛቤያችን በጨመረ ቁጥር የማናቀውን እናውቃለን፣ ያልተገነዘብነውን እንገነዘባለን። ልብ አድርጉ፣ የማናውቀውን ሀብታችንን ልንጠቀም አንችልም። don't be careless። አዌርነሳችን አሁንም ምን ማድረግ አለበት? መጨመር አለበት ነው። እየጨመረ እንዲመጣ ግን ማተኮር አለብን የለብንም? ለምሳሌ አይን ከሆነ ሰው በአይኑ ያተኩራል፣ ሐሳብ ከሆነ በሐሳቡ ያተኩራል። አይንና ሐሳብ የማይችለውን የኔና የናንተን ማንነት መንፈስ ወይም ደግሞ ነፍሳችን ጋር ኮኔክትድ ለመሆን ከፈለግን ከነዚህ ነገሮች ኦፍ መሆን አለብን። እዛ ውስጥ አሁን ዝርዝር አልገባም። ህሊና ትልቁ ዲስትራክሽን ከፈጣሪ ጋር ኮኔክት እንዳትሆኑ። ያው ለጸሎት ስትነሱ ታውቃላችኋል፣ የት ሄደን እንደምንመለስ አናውቅም እንዴ? በዛ ሰዓት አንድ አብሮን የሚቆመው ሐሳብ ዞሮ ነው እና በብዛት ቦዲያችንን ነው እንግዲህ ያው አለን ተብሎ አቴንዳንስ ተይዞልን እንወጣለን እንጂ የለም። ስለዚህ ሐሳብን ጸጥ ማድረግ፣ ቦዲን ካልም ማድረግ ምናችንን ኮኔክት እንድንሆን ያደርገናል። ከነዚህ በላይ ያለው ማንነት ኢነርጂ በሉት መንፈስ በሉት ኮኔክትድ መሆን እዚያ ላይ መድረስ አለ። በብዛት ትኩረታችሁን የሚወስደው የቱ ነው? በሽታ የሚያመጣው የቱ ላይ ማተኮር ነው? ከሰዎች ጋር እንድንጋጭ የሚያደርገው የቱ ላይ ማተኮር ነው? ናው የዚህ ደረጃ መገለጫው ምን እንደሆነ ታውቃላችሁ? ዋናው ሞቲቬሽን ፊር ነው። ምግብ እንዳላጣ ፍርሃት፣ ሰው እንዳላጣ ፍርሃት፣ ጓደኛ እንዳላጣ ፍርሃት፣ ገንዘብ እንዳላጣ ፍርሃት፣ የቤት ኪራይ እንዳይጎልብኝ ፍርሃት፣ ጦርነት መጥቶ ሰው እንዳያጠቃኝ ወር ደግሞ እንዳልሞት ፍርሃት። ምን አለፋችሁ ስጋትና ፍርሃት ዋናው ሞቲቬሽን። ጧት ተነስቶ ቦዲውንም ጭንቅላቱንም ለምንድን ነው የሚጠቀምበት? ከፍርሃቱ እንዴት መውጣት እንዳለበት እየፈራ ይኖራል። እነዚህ ሰዎች ምን ብለው ያምናሉ መሰላችሁ? ህይወት እኔ ላይ እየተከሰተች ነው፣ ዘንድሮ ደግሞ አወረደብን። ሁሉ ጊዜ ነው ማለት ሁሉ ጊዜ ኮምፕሌን የሚያደርጉት በእንትን ከሆነ በሀገሪቷ ኢኮኖሚ ከሆነ ምን እኛ ሀገር አስፋልት አይረባም ብለው አስፋልት ሲሰራ የሚረባውን አስፋልት ደግሞ ምን ዋጋ አለው? ምግብ ሳይበሉ አስፋልት
አስፋልቱን ደግሞ አፍርሳችሁ ምግብ ብትሰጡት በየት በኩል እንሂድ? ፍርሃት ስለሆነ ሞቲቫቸው ወርቅ ብታዘንቡም የወርቁን ሲዘንብ የመታቸውና የፈነከታቸውን ነው የሚያስቡ። ላይፍ ኢዝ ሃፕኒንግ ቱ ሚ ብለው ዶሚናንት የሆነ ቶት ፎርም አላቸው፣ ሀሳብ አላቸው፣ ግንዛቤ አላቸው። ሌላው እነዚህ ሰዎች በዋነኛነት ምንድናቸው? ወንደረርስ ናቸው። ወንደረርስ ማለት ምንድነው ግን ዓለማችን ላይ እየተከሰተ ያለው? ሁሉ ነገር ግራ ይገባቸው። እባካችሁ እስከ ዛሬ ድረስ ህይወትን ያያችሁበት መነጽር ያያችሁበት ከፍታ እስካላችሁበት ከፍታ ነው። ደግሞ ካላችሁበት ግንዛቤ ከፍታ ማለት የገንዘብ ምናምን መለኪያ አይደለም፣ የእውቀት አይደለም። አዌርነስ የተጨፈኑ ማንነቶቻችንን መግለጥ። አይን ከሆነ አይናችን ብንገልጥ በሰፊው እናያለን። ሀሳብ ከሆነ ሀሳባችንን ብንገልጥ፣ ህሊናችንን ብንገልጥ በሰፊው እናያለን። ልቦናችንን ብንገልጥ በሰፊው እናያለን። እያለ ምን ይሆናል? ከፍ ከዚህ ሌቭል ላይ ህይወትን ስታዩ ለካ ማመስገኛዬ ነው እንላለን። በእምነቶቻችሁ ውስጥ ካያችሁ የበቁ የሚባሉ ሰዎች እንኳን ጥሩ ነገር መጥፎ ነገር ሲገጥማቸው ለበጎ ነው ይላሉ። እየሸወዱ አይደለም። አሁን እታች ሌቭል ላይ ያለ ሰው ዝም ብሎ ለበጎ ነው ይላሉ። እያየን ለዚህ ነው እዚህ ላይ ያሉ ሰዎች በምንድን ነው የሚኖሩት? በአካል ነው። በአካል ስለሆነ በዚህ የተነሳ ፊዚካል ዳሜጅ ሰው ላይ ያደርሳሉ፣ ራሳቸው ላይ ያደርሳሉ። ራሳቸውን ፕሮቴክት ማድረግ የሚችሉት በቁስ እንደሆነ ብቻ ይረዳሉ። እነዚህ ሰዎች ለህይወት ምን ይባላሉ መሰላችሁ? ሪአክተርስ ናቸው። ህይወት የምታመጣባቸውን ነገር እየመለሱ ይሄዳሉ። ለምን? ህይወት እኔ ላይ የምታመጣብኝ ነገሮች አሉ ብለው የተቀበሉ የተገነዘቡ ናቸው። ለነዚህ ሰዎች ሌላ አስበ መለወጥ ትችላለህ ብትሏቸው አስበ 666 ነው። አይንን ጨፍነ ቪዥዋላይዝ አድርገ በምናብህ ነገ ልትሆን የምትፈልገውን ነገር ዛሬ ታያለህ ስትሉት አይንን ጨፍነ ሐራም። አይኑን ጨፍነ እኮ ይቆዝማል ይሰው ገልጦ። ብዙ ሰው ቪዥዋላይዜሽን ሲባል ይፈራል እንጂ አይኑን ጨፍኖ ቪዥዋላይዝ ያደርጋል። ዘንድሮ እንጃለን አለቀልን። this is visualization እኮ። ግን የምትፈልገውን ስትል እንዴት እና ምንድነው የሚያደርጉት? ነገርን ሁሉ ለፈጣሪ ሰጥተው የነሱ ድርሻ ባዶ እንደሆነ። ፍቅር ብቻ ነው ፈጣሪ፣ ሰላም ብቻ ነው፣ ደስታ ብቻ ነው፣ መትረፍረፍ ብቻ ነው። ያን ደግሞ እየመረጠ ለእንትና መስጠትና ኦሬዲ ዘርግቶታል ህጉ። ፍቅሩን መውሰድ ትችላለህ፣ ሄደህ ኮኔክት ማድረግ። ሰላሙን ትፈልጋለህ፣ ሄደህ ኮኔክት ማድረግ እንጂ መርጦ በቃ የኛም ዘመን ሲደርስ ይሰጠናል። አይደርስም። የትኛው ዘመን የሌለው ፈጣሪ በየትኛው ዘመን ነው የሚሰጠው? አለው እንዴ ዘመን? ለሰው ልጅ አለው፣ ለፈጣሪ አለው እንዴ? የትኛው ዘመን? ሁሌ እንደሰጠ ነው። መቀበል ባለመቻላችን ምክንያት ብሎክ እናደርጋለን። በምን? በህሊናችንና በአካላችን ብቻ ስለምንኖር ይሄንን መረዳት ስለማንችል ማለት ነው። ሰው ቀና ሆኖ ዝቅተኛው ሌቭል ላይ ሊኖር ይችላል። በቅንነት ለምሳሌ ነገሮች ሲመጡበት ለበጎ ነው ሊል ይችላል። ነገር ግን ሪአክቲቭ ሆኖ ነው የሚኖረው። ሪአክቲቭ ማለት ነገሮች ከተከሰቱ በኋላ እነሱን ለመመለስ መሞከር። በአሉታዊ መልክ ሊሆን ይችላል ወይም በአዎንታዊ መልክ ሊሆን ይችላል። ይሄ መጀመሪያው። ከሴንሰሪ ኮንሺየስነስ ወደ ምን? ሐሳብ እውን እንደሚሆን፣ ሐሳብ ቁስ እንደሚሆን የተገነዘቡ ሰዎች ማለት ነው። ብንገነዘብም ሐሳብ ቁስ ይሆናል፣ ባንገነዘብም ሐሳብ ቁስ ይሆናል። ትልቁ መለኪያችሁ በልቦናችሁ ውስጥ በሐሳባችሁ ውስጥ የሚመጣ ፍላጎት፣ እቅድ፣ ግብ ካለ በፈጣሪ ቃል ለኩትና ከፈጣሪ ቃል ጋር የሚሄድ ከሆነ ግጥም አድርጋችሁ ስሩት። አለቀ።